ከላይ የምታያት ልጅ ከ350,000 በላይ አጸያፊና ህይወቷን ምስቅልቅሏ የሚያወጡ ቴክስት ይደርሳታል። ይህንን ያደረገው ደግሞ በተአምር ማጠብቁት ሰው ነው። ግምታችሁን ኮሜንት ላይ አስቀምጡ። ልጅቷ ሎረን ትባላለች። ከላይ ከምታዩት ልጅ ጋር በ13 ዓመታቸው ይጣበሳሉ። ይህም ሪሌሽንሺፕ እስከ ሃይስኩል ድረስ ይቀጥላል። በ20 ከማይታወቅ ቁጥር ከወንጋ ትለያያላችሁ የሚል ቴክስት ይገባላታል። በቴክስቱ ግራ መጋባት ላይ ያለች ቀጥልም ኦራንቺን አይፈልግሽም እኔን ነው የሚፈልገው የሚል ቴክስት ይደርሳታል። በዚህ ጊዜ ሎረን ቀልድ ነበር የመሰላት፣ ግን አሁንም ቴክስቶቹ መግባታቸውን ይቀጥላሉ። ፍቅረኛሽ አይፈልግሽም፣ በጣም ነው የምታስጠይው፣ ፍቅረኛሽ ቺት ያደርግብሻል፣ ለብራስሽን አታጠፊም የሚል አስቀያሚና አሰቃቂ የሆኑ ቴክስቶች ቀስ በቀስ መግባት ይጀምራሉ። ሎረን በዚህ ተማራ ሳለ የሆነ ሰዓት ቴክስቶቹ መግባታቸውን ያቋርጣሉ። ተገላገልም ብሎ ሳይጨርሱ ከወራት በኋላ እንደ አዲስ እነዚህ ቴክስቶች መግባታቸውን ይቀጥላሉ። በዚህ ሰዓት ግን ጭራሽ ማቆሚያም አልነበራቸውም። ጠዋት፣ ቀን፣ ምሳ ሰዓት፣ ማታ ነበር የሚላክላት። በጣም የሚገርመው ደግሞ እነዚህ ቴክስቶች ዲቴል ነበሩ። የለበሰችውን ልብስ ይጠቅሱላታል፣ ምሳ ምን እንደበላች፣ ምን ስታደርግ እንደነበር፣ ከቦይፍሬንዷ ጋር የት እንደነበረች። በዚህ ሰዓት እነዚህ ቴክስቶች ስታይ የቅርብ ሰው መሆኑ ትረዳለች፣ ትጠረጥራለች ማለት ነው። ይህም ሰው በዚህ አላበቃም። በጓደኞቿ ስም የተለያዩ ፌክ አካውንቶችን፣ የኢንስታግራም፣ የፌስቡክ አካውንቶችን በመክፈት ስድቡና ጥቃታቸውን ይቀጥላሉ ማለት ነው። ይሄ ነገር የሰለቻቸው ሎረን አሁን በጣም ቢከብዳቸው ይሄ ነገር ካበቃ ብለው የልጅነት ፍቅራቸውን ለማቋረጥ ይወስናሉ። አሁን ከፍቅረኛዋ ጋር ተለያይታለች። ስለዚህ ቴክስት የሚልከው ሰው ይሄ ነገር ያስደስቷል ያበቃል ብላ ብታስብም አሸንፈናል፣ እሱ ከድሮም አይፈልግሽም እና የተለያዩ ስድቦችን በመላክ ቴክስቱን መላክ ይቀጥላሉ ማለት ነው። ከአንድ ዓመት ስድብና ስቃይ በኋላ ይሄ ነገር በጣም የሰለቻት ሎረን ሄዳ ለእናቷ ታማክራታለች። እናቷም ይህን በምትሰማ ጊዜ የኔ ልጅ ላይ ማነው እንደዚህ የሚያደርገው? እንደዚህማ መሆን የለበትም፣ ይሄ ነገር አሁኑኑ መቋረጥ አለበት፣ ያደረገውም ሰው ደግሞ አያመልጥም በሚል ሄዶ ለትምህርት ቤት ያመለክታል። ትምህርት ቤቱም ይህንን ነገር እንደቀልድ አላየውም። ወዲያውኑ ምርመራ ይከፍታል። ጓደኞቿ ላይ ምርመራ ያደርጋል። የተለያዩ ሰዎች ጋር ማን ሊጠላት ይችላል የሚለው ነገር እንዳለ ምርመራ ያደርጋል። በዚህ ጊዜ ትምህርት ቤቱ ምንም አላገኘም ነበር። ቢሆንም ግን በዚህ አላቋረጠም። ቀጥታ ፖሊሶች እንዲሳተፉ ያደርጋሉ። አሁን ፖሊስ ኬዙ ላይ ገብቷል። እናትየው ይህ ሰው በጣም እንዲያዝ ከመፈለጉ የተነሳ ወደ 50 ፔጅ የሚያክል ስክሪንሻቶች፣ ቴክስቶች፣ ማስረጃዎችን ሰብስባ እሱን ራሱ ትሰጣቸዋለች ማለት ነው። የሚገርመው ነገር ግን በዚህ ሰዓትም ቴክስቱ አላቆመም ነበር። ፖሊሶቹ አላወቁኝም፣ ፖሊሶቹ አንቺ አይደለሽም ብለውኛል፣ መቼም አልያዝም፣ የተለመደውንም ስድቦች ይላክላል። ፖሊሶችም ይህንን ነገር ማን እንዳደረገው ማወቅ ስለከበዳቸው ኬዙን ወደ ኤፍቢአይ ያስተላልፉታል። ኤፍቢአይ ደግሞ ሀከሮች ይህንን ተጠቅሞ የተለያየ ነገሮችን የሚሰራ ሰው ማውጣት ቀላል ነገር ነው። ከጊዜ በኋላ ኤፍቢአይ ቴክስቶች የሚመጡበትን አንድ አድራሻ ያገኛሉ። አስቡት፣ ከ2 ዓመት በኋላ ከ350,000 ቴክስት በኋላ ማን እየላከ እንደነበር ቢታወቅ ነው ማለት ነው። ይሄ ሰው ማን ይመስላችኋል? እኔ በተአምር አልጠበቅኩትም። እናትየው ኬንድራ ነች። አንድ እናት የገዛ ልጇ ላይ እንደዚህ አይነት አጸያፊ ድርጊት ስፈጽም አስባችሁታል? ለሚያደርገች ይመስላችኋል? ከስር ኮሜንት ላይ አስቀምጡ። እንደዚህ አይነት አስገራሚ መረጃ እንዲደርሳችሁ ፎሎ ማድረግ እንዳይረሳ፣ ቤተሰብ ይቀላቀሉ፣ ሼር፣ ኮፒ ሊንክ ማድረግ እንዳይረሳ። እመለሳለሁ።